ሰላም ውድ ተመልካቾች፣ ዛሬ ጁስ ነው ይዤላችሁ የመጣሁት የጁስ አይነት ፓይናፕል ለምኔድ ወይም ደግሞ አናናስ ለምኔድ ጁስ ነው። አሰራሩን አብረን የምናይ ይሆናል። በጣም ቀላልና ጣፋጭ የሆነ የጁስ አይነት ነው። ነገር ግን ጁሱን ከመስራታችን በፊት በመጀመሪያ የሚያስፈልገን ግብአት ሎሚ ነው። እሱም ሌመን ዚስት ወይም ደግሞ የሎሚ ፍቅፋቂ በብዛት መፈቅፈቅ ወይም ደግሞ ዚስት ማድረግ አለብን። ምክንያቱም ጁሱን ከሰራነው በኋላ የበለጠ አሪፍና ልዩ የሆነ ቃና እንዲሰጠው የሚያደርገው ዲፕ የሆነ ይዘት እንዲኖረው የሚያደርገው ይህ ሎሚ ነው ማለት ነው። በመጀመሪያ ሎሚያችንን እንፈቀፍቃለን። እዚህ ላይ ምስሉ ላይ እንደምታዩት ጀምሬዋለሁ። ምስሉ ላይ እንደምታዩት ይሄን ይመስላል። አሁንም እንደዚህ አድርገን ዚስት እናደርጋለን ማለት ነው። ተመልካቾች ዚስት ካደረግነው በኋላ ማለት ነው ልጣጩን ፓርት ምስሉ ላይ እንደምታዩት መፈቅፈቅ የለብንም። ምክንያቱም በደንብ ስለሚያመርብን ነው በኋላ ላይ ጁሱን ከሰራነው በኋላ ማለት ነው። ስለዚህ የሚያስፈልገን እላዩ ላይ የምታዩት አረንጓዴውን ፓርት ብቻ ነው ዚስት የምናደርገው ማለት ነው፣ ወይም ደግሞ የምንፈቀፍቀው። ይሄኛውን ከፈቀፈቅነው ግን በጣም መራራ ስለሚሆን ጁሳችንን ያበላሽብናል ማለት ነው። የምንፈልገውን ያክል ሌመን ዚስት ወይም ደግሞ የሎሚ ፍቅፋቂ አግኝተናል። ስለዚህ ሪሲፒያችንን እንሰራለን ማለት ነው። አሁን ተመልካቾች የፈቀፈቅነው ሎሚ ቦላችን ላይ ካደረግን በኋላ ቀጥታ ስኳር እንጨምራለን። ብራውን ሹገር ነው የተጠቀምኩት። እናንተ ማርም መጠቀም ትችላላችሁ። የምትፈልጉትን የስኳር አይነት መጠቀም ትችላላችሁ። እንደዚህ ላዩ ላይ በመጨመር በደንብ ማሸት ተመልካቾች። ስኳሩንና ሎሚው በደንብ እስከሚዋሃድ ድረስ ማሸት አለባችሁ። ምስሉ ላይ እንደምታዩት ይሄን ይመስላል ተመልካቾች። በጣም አሪፍ ልዩ የሆነ ቃናና ጣዕም እንዲኖረው ያደርጋል ማለት ነው። ውድ ተመልካቾች በመጨረሻ ላይ በምንጠጣበት ሰዓት በጣም ደስ የሚል የጁስ አሰራር ነው። ሞክሩት ሁላችሁም ውድ ተመልካቾች በሙሉ። በጣም ገራሚ ሪሲፒ ነው። እንደምትወዱት እርግጠኛ ነኝ። ይህን ይመስላል ውድ ተመልካቾች። አሁን ተመልካቾች ዚስት ያደረግነው ሎሚ መልሰን እንቆርጥና እንጨምቀዋለን። ጨምቀን የሰራነው የስኳር ሎሚ ዚስት ላይ ጨምረን እንቀላቅለዋለን። አሁን ተመልካቾች ሎሚያችንን ጨምቀን ያዘጋጀነው ሌመን ዚስት ላይ እንጨምረዋለን። ምስሉ ላይ እንደምታዩት የሎሚ ጭማቂውን ከጨመርነው በኋላ ይህን ይመስላል። በጣም የሚገርም ሽታ ነው ያለው፣ ደስ የሚል ሽታ። በኋላ ላይ ደግሞ ጁሳችንን በምንሰራበት ሰዓት የሚገርም አድርጎ ይቀይርልናል ማለት ነው። ዋው! ሌላው